ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለሁ አልሐምዱሊላህ። ይሁማ ውበታቸው የሆነ እዚህ በረሃ ላይ ስኖር ማለት ነው። ከፈጣሪ ቀጥሎ እነዚህን ድመቶች እዚህ ጋር ሳያቸው ደስ ይሉኛል። በዚህ አጋጣሚ ያው እንደዚህ የሆነ አረንጓዴ ነገሮችን ምናምን ስታዩ ማለት ነው ሀገር ቤትን ያው አገር ቤት ነው የምታስታውሱት። እኔ አሁን ድመቶች የሆነ አህያ ፍየል ምናምን ይበዛል በእኔ አካባቢ። እነሱን ሳይ አንዳንዴ በቃ ሀገር ቤት ያለሁ ይመስለኛል ማለት ነው። ከድካሙም ጋር ሆኖ እነዚህ ነገሮችን ሳይ በቃ ሁሉን ነገር ስታረጋለሁ ማለት ነው። እና ውድ ቤተሰቦች ኧረ ተው ተው ሰብስክራይብ አድርጉኝ። ኧረ ተው ተው ግን ምንድነው? ለእነዚህም ላይክ አድርጓቸው። ላይክ ሼር ሰብስክራይብ ልመና ነው የሚባለው። እና በተረፈ መዳን ቅመሞች በያላችሁበት ሰላማችሁ ይብዛ። አላህ ይጠብቃችሁ። ህልማችሁ እውን ሆኖ በሰላም አላህ ለሀገራችሁ ያብቃችሁ። እንግዲህ መጨረሻችን ያማረ ይሁን፣ ፍጻሜያችን ያማረ ይሁን። ወጥቶ ከመቅረት ፈጣሪ ይጠብቀን፣ አግኝቶ ከማጣት ፈጣሪ ይጠብቀን እላችኋለሁኝ። ይችን ድምጽ የሰማ ግን እውነት ሰብስክራይብ አድርጉኝ። ቻናሉ ባይዚ አሁን እንደዚህ ዝም ብሎ እንትን ልበልበት እንጂ ሀገር ስገባ ያው ዩቲዩብ ሞክርበታለሁ ብዬ የከፈትኩት ቻናል ነው ማለት ነው። የግድ ደግሞ እዚህ ካላደገ ሀገር ላይ ማሳደግ በጣም ከባድ ነው። ግን እዚህ የተወሰነ ቢያንስ ዋች አወሩን እንደዚህ ሰብስክራይበሩን እነሱ የተወሰነ ካላደጉ ሀገር ላይ ያው እንደምታዩት ነው። ስለዚህ እኛ የመዳን ቅመሞች ደግሞ ብዙዎችን አሳድገናል አይደል? ዛሬ ላይ ደግሞ ራስ በራሳችን ተደጋግፈን ማደግ አያቅተንም ዛሬ ላይ ማለት ነው። ያው ትላንትና ቀን ብዙዎችን አሳድገናል። ዛሬ ደግሞ እርስ በራሳችን ተደጋግፈን ማደግ አለብን እላችኋለሁ ውዶቼ። በያላችሁበት ፈጣሪ ይጠብቃችሁ።